ፓኪስታናዊ ስኳር ታካሚ በሎዛ የነበራቸው ቆይታ። እኒህ ታካሚ ወደኛ ሲመጡ የስኳር መድኃኒት እየወሰዱ የስኳር መጠናቸው ከፍተኛ ነበር። ከዚህም ጋር በተያያዘ የኩላሊት ላይ ችግር ምልክት ይታይባቸው ነበር። አሁንስ ከኮሌስትሮል ነፃ ከግፊት ነፃ የ3 ወር የስኳር ክምችታቸው ከ12.4 ወደ 6.2 የክሪያቲኒን መጠናቸው ከ1.4 ወደ 1 ወርደዋል። ይህ ደስ የሚያሰኝ ነገር ነው። ደስታቸው ደስታችን ነው። የሚናገሩትን ከራሳቸው አንደበት ሰምተን እንመለስ። ስሙ መሐመድ አሲፍ ነው። ፓኪስታኒ ዜግነት ነው ያለው። እኔ ሎዛ የመጣው ጊዜ በፊት ሱከሩ ቢያንስ 240 ነበረ። ከዛ ደም ብዛት ራሱ 150፣ ኮላሊቱ ችግር ነበረው። አሁን 3 ወር ያለው ሁሉም ነገር ምግቡ በላው፣ ሁሉም አስተካክሏል። ኦልሬዲ ሱከርም ጠፋው፣ ከነሷል 105 ላይ መጣው። ደም ብዛት ራሱ 110 105 ላይ ደርሰዋል። ኮላሊቱ ሁሉም ነገር አሪፍ ሆነ። ኢትዮጵያ አብሻ ባለቤት ነው ያለች እና ሁሉም ነገር እሱ ተመስገን አሪፍ ነገር ሁሉም ምግብ ሁሉም ነገር ዝግጁ አድርገ ተሰጣለች። በዛ መሰረት እየሄድኩ ሁሉም ነገር ሁለተኛ ሎዛ ያለው ዶክተሮቹ ሁሉም በጣም የካባካቢ ሁሉም ነገር ምግብ ላይ ነው ሁሉም ነገር የሚያስተካክለው። ይኸው አልহামዱሊላህ ሚዛን ራሱ 90 ነበረው 80 አካባቢ ነው ያለው። ሁሉም አልহামዱሊላህ አሪፍ ሆነ። ምግቡ አሪፍ ነው። ምግቡ እኔ አሁን እየሰጣችሁ ፕሮግራም ባኩል ሲሄድ ሁሉም አሪፍ ነው። ምንም ጎደሎ ነገር የለም። የፓኪስታን ምግቡ ችፓቲ ስላለ ፍርኖ ዱቄት ብዙ ስላለው እዛም ፓኪስታን ችግር አለው እኮ ብዙ ሱከር ላይ እንቱ እዚህ ጋር ቼክ አድርጉ፣ መርመራ አድርጋችሁ ለጤና ውጪ ሌላ ነገር ምንም የለም። ጤና ነው ዋና ያለው። ከልክ ያለፈ ክብደት፣ ስኳር፣ ኮሌስትሮል፣ ሪህ፣ የጉበት ላይ ስብ ክምችት እና ሌሎች ተላላፊ ላልሆኑ በሽታዎች የሚያሳስበው ከሆነ ወደ ሎዛ የስነ ምግብ ሕክምና ማዕከል ጎራ ይበሉ። ዘላቂ መፍትሄ ይዘንልዎታል። ኑ በምግብ እናክሙ።